እንዳትፈተን ተብሎ አትከላከሉ የተባለ ሰውዬ ከተኛም ባትሆን እሱ ደስ እንዲለው መስዋዕቱ ነው መቅረብ አይሻልም? ይሻላል ካልኩ ጥሩ አይደል? ሰፊሽ ሆነ አስተሳሰብ ካልተሰማኝ ማለት ላይ ድብርት ነኝ አልፈልግም። ያ ሰው ፈልጎ ሊሆን ይችላል። ስልጣን የለሽም በየትኛው መልኩ መፍቀድ አለብሽ እንደተባለው ሲሪየስ ኮንዲሽኖች ካልሆኑ በስተቀር። እኔ አሁን በጣም የሚገርም ባሏ አሁን ለምሳሌ እንዳትፈተን ተብሎ አትከላከሉ የተባለ ሰውዬ ከልክላው ተፈትኖ ሌላ ቦታ ሄዱ ከመቃጠል እሷ ለዛች ደቂቃ ዋጋ መክፈል ደስተኛ ባትሆን እሱ ደስ እንዲለው መስዋዕቱ ነው መቅረብ አይሻልም? ይሻላል ካልኩ ጥሩ አይደል? እኔ ይሻላችሁ ምክንያቱም ሴት ላይ እኔ አስተያየት መስጠት አልችልም። እንግዲህ እሷ ነው የምታውቀው። ሳልሆን ደስተኛ ሳልሆን የምፈልገውን ሳያረግልኝ እንደውም እንደ እንትን ማስከበሪያ ነው ያደረጉት። ላይክ የምትፈልገውን ነገር ለማግኘት ምን ይባላል ይሄ ላቨሬጅ የሚባል ነገር አለ አይደል? ይሄ እንደ ብላክሜል ማረጊያ ማንክደው ነገር ወንዱ የሚያጎለው ነገር ሊኖር ይችላል። ወይ አንደርስታንድ በዛ ሳይድ ግን ደግሞ ቢሲቶቹ የሚያቀርቡት ሐሳብ ለዚህ ፍላጎቱ የለኝም፣ አስተላኝ፣ ለዚህ ብቻ ነው የሚፈልገኝ፣ ለኔ ቦታ የለውም፣ አቴንሽን አይሰጥም፣ ወይም ሴክሹዋል ነገር ከመደረጉ በፊት ቀድሞ እኔን ማባበል፣ እኔ እዛ ነገር ውስጥ እንደሆን ማድረግ አለበት። ብቻ ብዙ ሐሳብ ወይም ደግሞ ሌሎች የቤት ውስጥ ወጪዎችን ቴክ ኬር እያደረገ አይደለም፣ ኃላፊነት የተወጣ አይደለም የሚል ብዙ አይነት ኤክስኪዩዞች ያቀርባሉ።